ቱቢ ዩኒክ አልሙኒየም ቴክኒክ ሞያሌ ኢትዮጵያ። ቱቢ ይገባዎታል። ቱቢ በልዩነት እንሰራለን። ቱቢ አልሙኒየም በልዩነት እንሰራለን። ሞያሌ ላይ ብቻ እንደምታዩት ከኮኬት ጀምሮ ሞያሌ ላይ በቃ አሉ የሚባሉ ትላልቅ ህንፃዎች እኔ የሰራኋቸው በኔ እጅ የተሰሩ ናቸው። እና ይሄ የበረንዳ ግሪል አለ፣ በር አለ፣ መስኮት አለ፣ ከርተን ዌል ይባላል። ይሄም እንዲሁ እንደምታዩት በኔ እጅ የተሰሩ ናቸው። እዚህ ጋም ያለውን አሳያችኋለሁ። ይሄ እንግዲህ በኃላፊነት ሲሰጡኝ ያው እኔም አሜን ብዬ ተቀብዬ እሺ ብዬ ተቀብዬ ያን ትዕዛዝ ለመፈጸም ብዙ ጥረትና ብዙ ቻሌንጆች ገጥመውኛል። ስራ የመደራረብና ሰራተኛም ትንሽ የተወሰነ እንትኔ ማለት እና ህንፃውን እንደዚህ አሳምሬ ሰርቼዋለሁ። ይኸው እንደምታዩት ማለት ነው። ይሄ አልሙኒየም ፓኔል ይባላል ወይም ክላይዲንግ። እንዲህ አሳምረን እንዲህ አስተካክለን ሁሉን ነገር ሰርተን ጨርሰናል እና ለባለቤቱም ሆነ ለኮንትራክተሩም ለፎርማኑም በኃላፊነት ሰጥተውኝ ለዚህ ስላበቁኝ በጣም ታንኪው ብያለሁ። ታንኪው በሉልኝ። የደረጃ ግሪሎችም እንደዚህ አሉ። ያው የሚገርም ስራ ነው። ብቻ አላቅም። ከምንም በላይ ያው ምስጋና የሚባል ነገር አለ። እንግዲህ እኔ ምን እላለሁ? እስቲ እናንተ የምትሉትን በሉ። ተንኪው በጣም አመሰግናለሁ። ባለቤቱን፣ ፎርማኑን እና ያው እንግዲህ ከኔ ጋርም የነበሩ የታገሉ የባለሙያም ሆነ በረዳትነት የሰሩ ልጆች ታንኪው በሉልኝ። ይሄም ፓወር ሃውስ ይባላል። እንደዚህ ሰርተነዋል። የመጀመሪያ ደረጃውን እንደዚህ አሳምረነዋል። እንግዲህ